ይስጥልን። ይህ ስኳር አይነት 1 ነው። ይህ ደግሞ ስኳር አይነት 2። ልዩነታቸው ምንድን ነው? ስኳር አይነት 1 ይህ በሽታ የሚከሰተው ፓንክሪያስ ኢንሱሊን ማምረት ሲያቆም ነው። ብዙ ጊዜ በልጅነት ወይም በወጣትነት ዕድሜ ይጀምራል። ምልክቶቹም ከፍተኛ የውሃ መጥማት፣ ተደጋጋሚ ሽንት፣ ያለ ምክንያት ክብደት መቀነስና ከፍተኛ ድካም ናቸው። ሕክምናውም በየቀኑ ኢንሱሊን መውሰድ ግዴታ ነው። ይህ ደግሞ ስኳር አይነት 2 ነው። ይህ በሽታ የሚከሰተው ሰውነት ኢንሱሊንን በትክክል መጠቀም ሲያቅተው ነው። ብዙ ጊዜ አዋቂዎች ላይ ይታያል። በተለይም እንቅስቃሴ ማነስ ካለ፣ ከመጠን ያለፈ ክብደት ወይም ውፍረት መገለጫው ነው። ምልክቶቹም ራስ ማዞር፣ የደበዘዘ እይታ፣ ቁስል ቶሎ ያለመዳንና ቶሎ መራብ፣ መጥማት እና ሽንት መሽናት ናቸው። ሕክምናውም በምግብ ቁጥጥር፣ በአካል ብቃት እንቅስቃሴ፣ አንዳንድ ጊዜም በኪኒን ወይም በኢንሱሊን ይደረጋል። የስኳር በሽታ የሚታወቀው በደም ስኳር መጠን ነው። ይህ መስፈርት ለሁለቱም አይነት ተመሳሳይ ነው። ከ8 ሰዓት በላይ ጾሞ ስኳር መጠን ከ126 ሚሊግራም በደሲሊትር በላይ ከሆነ ወይም ምንም ጾም ሳይጾም ከ200 ሚሊግራም በደሲሊትር በላይ ከሆነ የስኳር በሽታ ምልክት ነው። የደም ስኳር መጠናችሁን አዘውትራችሁ ተመርመሩ። ጤና ይስጥልን።